አላየሁትም። መቼ ወዲህ ደረሰ ጌታ የታደርጓል ማብራት ጠፋ። ኢትዮጵያ ውስጥ አስቸጋሪ ነው ማብራት። Some people have been bullied, some people are just stressed out, some people are insecure, some people are fat and overweight. I call myself fat because I was fat, and people don't want to do that. They want to say, oh, don't call yourself fat, don't call yourself. ሰላም ፋሚሊ እንዴት ናችሁ? ዛሬ በመንዴይ ብሎግ መተናል። በዴይሊ ብሎግ ሰራላችኋለሁ። አይ ሆፕ እንደምትጠቀሙበት ተስፋ አደርጋለሁ። አይ ነው ይጠቅማችኋል ብዬ አስባለሁ። የተለያዩ ማድረጋቸው ነገሮች አሉ። ጠዋት ከኤክሰርሳይዝ ጀምራለሁ። ክላስ አለ። ማሰልጥናቸው ተማሪዎች አሉ። የቤቢ ኮምፒውተር በተጨማሪ ጂኒ ይኖረናል። በቅድሚያ ኤክሰርሳይዝ የምንጀምረው ከካት ስትሬቺንግ ይባላል። ይሄ በጣም ለጀርባ ለማላቀቅ ስትሬች ለማድረግ በጣም ነው ተስማሚ የሚሆነው። በተለይ ተኝቼ ስነሳና ማታ ከስራ ስገባ እነዚህን ካት ስትሬቺንግ የሚባል ኤክሰርሳይዝ አዘውትሬ እሰራለሁ ማለት ነው። ምንድነው ጉዳቱ? ካይፎስኮሎሲስ ሲሆን ምንድነው በባህሪው ጫና ሲኖር አከርካሪ ላይ በጣም ህመም ስሜት ይኖረዋል። ያንን ህመም ስሜት ቀለል ለማድረግና ለማጥፋት የሚደረጉ የስፖርታዊ እንቅስቃሴዎች ውስጥ አንዱ ካት ስትሬቺንግ አለ። የስፓይን ሞቢሊቲ በመጨመር የህመም ፋታውን ለመቆጣጠር ይረዳል ማለት ነው። እና ይህንን ኤክሰርሳይዝ ሁላችሁም ብትሰሩት እመክራለሁ። በተለይ ቤት ውስጥ በተጨማሪ ስራ ቦታ ላይ፣ ትምህርት ቤት፣ የተለያዩ ቦታ ላይ ቁጭ ብላችሁ ለረጅም ሰዓት የምትውሉ ከሆነ ይሄን ስትሬቺንግ ኤክሰርሳይዝ ብትሰሩ ይመረጣል እና አድቫይዝ አረጋችኋለሁ። እና ኤክሰርሳይሳችንን በሚገባ አጠናቀናል። አሁን ጉዟችን የሚሆነው ልብሳችንን ተጣጥበን ልብሳችንን ቀያረን ወደ የማይቀረው ወደ ስራችን ይሆናል ማለት ነው። እና የቀለል ያለ አለባበስ ነው የሚመቸኝ። የሆነ ፍንፍን ያለ ትላልቅ ልብስ አይመቸኝም። በቃ እንደዚህ ቀለል ያለች ልብስ ጣል አድርጌ መንቀሳቀስ ይመቸኛል። በተለይ ሸሚዝ ነገር ከሆነ እኔ በጣም የፋዘር አሁን በልተን ጨርሰናል። ወዳችን ብሏል። አሁን የሚሆነው ወደ ስራችን መሄድ ይሆናል ማለት ነው። ጉዞ ወደ ጌት ወርክ። አቤት ጭሱ አዋራው ኧረ ሰው ከየት መጣ ነው?
ቁርስ በልቼ እስከምመጣ ተፈጠረ። ቅድም ስራ አልነበረም። አሁን ተማሪዎች ይታዩኛል። አደርሷል ማለት ነው። እሺ እኛም ታክሲ ተራ እየደረስን ነው። ታክሲ አለ አይመስለኝም። በታክሲ የለም። በቃ ከመጠበቅ በእግራችን እንሄዳለን ማለት ነው። ያው ወጣት ነው። በእግራችን እንሄዳለን። አልሰማም። ኪፕ ጎይንግ። በዚህ ያለፍክ ጓደኛዬ ቤት ደርሻለሁ። በዚህ ጎራ ብለን እንወጣና ሰላም ብሎስ ተኝቶ ነው የሚሆነው። እሺ ከጀለስ ጋር ተመልሰናል። አሁን ጉዟችን የሚሆነው ወደ ስራ ጌት ወርክ ወደ ስራ ነው የሚሆነው። አይ ቲንክ ትንሽ ነው መንገድ የሚርቀን፣ ያው በእግር ነው የምንሄደው፣ ግን እንደርሳለን። ማይደረስ ነገር የለም። ኪፕ ጎይንግ። አይ ደግሞ በጣም ወጣለች። ደስ የሚል ስራ ነው። ይህ ሰውዬ ቅድም ባላየሁትም ከመቼው እዚህ ደረሰ። እሺ ያው ስራ ቦታ ደርሰናል እና እንዴት ናቸው? አሁን እየገባሁ ነው። ረፍዷል። የመጀመሪያ እስካችን ጨርሰናል። ቀረጽ ለመቅረጽ ያልተመቸኝ ነበርና ምንድነው ተስቦ ክላስ ነበረኝ ቤት ኮምፒውተር ማስተማራቸው ነበሩ። እሱን ጨርሻለሁ። አሁን ቀጣይ ታስክ ማብራት ጠፋ። ኢትዮጵያ ውስጥ አስቸጋሪ ነው መብራት፣ ዲጂታል የሚሰሩ ከሆነ እና አሁን ቁጭ ብለን እስኪመጣ እንጠብቃለን ለቀጣዩ ታስካችን እና ይሄ ነው። የቀጣዩን ቀርጽላችኋል እና ጋይሶች ማብራት መጥቷል። ግን የሚገርመው ነገር ምሳ ሰዓት ደርሰን ምሳ ሰራ እና ምሳችንን እንብላ። ምሳ ይብላለሁ እና ምሳ ስበላ ደግሞ ዩቲዩብ እያየሁ ፊልም እያየሁ ነው። ያው ደስ ፊልም ላይ ነው አባየት እና ቀይ ምንድን ነው ፊልማችን እያየን እንበላለን ማለት ነው። ትንሽ ያው ምሳ ኢንጆይ እናደርጋለን። ምሳ እየበላሁ ፊልም ማየት በጣም ነው ደስ የሚለኝ። ከዛም በኋላ ያው እዚህ ጋር ጀለስ ነበረ ተደብቆ የቀረጸኝ ለተማሪዎች ስለ ቪዲዮ ኤዲቲንግ በቲዮሪ ፓርት ፕሬዘንት እያደረግን ነው እላቸዋለሁ እና ታስካችን የመጨረሻ ነው የሚሆነው። እሺ አሁን ደግሞ ከስራ ወጥተን ጨርሰናል። በነገራችን ላይ ጂም ቤታችን ያበደ ነው። እስቲ ሾፍ አሳያቸዋለሁ። ፕሮሞሽን ቪዲዮ ይላል እና ከዚህ ቤት ጂም በጣም ደስ የሚል ነገር፣ በጣም ለመስራት ምቹ ነው። አየሩም እንደምታዩት በጣም ቀዝቃዛ ነው። ውስጡም አሪፍ የሚባሉ ማሽኖች አሉት እና በጣም ቤስት ነው። ጂም ላይ ያላችሁ ሰዎች ሪኮመንድ አደርጋቸዋለሁ። እና ጀለስ የምን እየሰራ ነው? አሁን ቀጣይ ልብሳችንን እንቀይራለን። ፎቶ ሹት ይላል። በነገራችን ላይ ለምንድን ነው ስንሰራ በቃ ሰውነታችን ይወጣጠራል ነው። ያው ጀዴ ራሱ አብዷል እና እቺ ደግሞ ቤስት ኤክሰርሳይዝ ምላት ባክ የኔ ምርጥ ኤክሰርሳይዝ ናት። ኤክሰርሳይዝ ምርጥ የምልበት ምክንያት ደግሞ ጀርባዬን በደንብ ነው ስትረች የምታደርግልኝ፣ በደንብ ነው ልጥጥ ነው የምታደርግልኝ እና ለእኔ በጣም ቤስት ምላት ኤክሰርሳይዝ ናት። በነገራችን ላይ ጀርባችን እንዲሰፋም ማን ነው ደግሞ የሚገባው? እና አሁን ከጂም ወጥተን ወደ ሰፈር እየገባን ነው እና ውሏችንን ያገባደናል፣ ጨርሰናል። ኦልሞስት ወደ ቤት እየገባው ነው እና አንድ ነገር እንደተማራችሁ ተስፋ አደርጋለሁ። የመንደይ ብሎጋችን በዚህ ተጠናቋል እና
ውሏችንን ስንገመግም ከ170% ብዬዋለሁ እና በቀጣይ ቪዲዮ እስክንገናኝ